ይስማማል አላዋይድ ማሚት ዱዌት አሜን። ሰላም እንደምናላችሁ የቻናል ቤተሰቦች፣ ይህ አማርኛ ሚዲያ ነው። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን አትርሱ። ይህም ቪዲዮ ደግሞ ላይክ እናድርገው። ዛሬም እንደተለመደው እንግዲህ አዳዲስና ቁም ነገር እናገኝበታለን፣ ራሳችንን እናይበታለን፣ እንጠይቅበታለን ብዬ የማስበውን ቪዲዮ መረጥ አድርጌ ይዤ መጥቻለሁ ማለት ነው። ይህን ቪዲዮ ላይክ በማድረግ እንጀምረው። ቀጥታ ወደ ቪዲዮ እናልፋለን። ማቲያስ ነው እንደኛ ቤተ ገነት የሚያስገባል ዳይሬክት ስኛ ለምንድን ነው የማልገባው? እነ ማቲያስ ናቸው እንደኛ የሚያስገቡን ካድሬዎች። የለማ እውነተኛ አባት ስለሌለ ቀጥታ ነው መጠየቅ ያለብን። አሁን ደግሞ ሲሰድባት የነበሩ ሲያውጁባት እንግዲህ ገነት በብልጠት አይገባም ታውቃላችሁ። እግዚአብሔርን መሸወድ አይቻልም። በመጽሐፍ ቅዱሳችን ላይ ሕግ ተቀምጦልናል ለኛ። በነገራችን ላይ ትልቁ ነገር ለሰው ልጅ ፍቅር ነው። ሲጀመር ቤተክርስቲያንን በዚህ መልኩ ማዋረድ የቤተክርስቲያን ትልቁ ጠላት ውስጥ ላይ እንዳለ የውስጥ ፈተና እንደሆነ አንዱ ማሳያ መንገድ ነው። ቤተክርስቲያን እንደውም ከውጭ ፈተና የለባትም ከውስጥ ነው ማለት እንችላለን። የቤተክርስቲያን ልጆች የሆኑ ሰዎች ናቸው የሚበጠብጧት ቤተክርስቲያንን። ሞጣሁን በአባ ማቲያስ ነው ወይ መንግስተ ሰማያት ምንገባው ላይ ይቅር ይበለውና እንደውም አንተ ብሎ ነው እንግዲህ በዚህ መልኩ የቤተክርስቲያን አባቶችን ማዋረድ እንግዲህ ከየት እንደመጣ አላቅም። መንግስተ ሰማያት በብልጠት አይገባም። ጭራሽ ማሰርና መፍታት የመንግስተ ሰማያት ቁልፍ እንኳን በአባቶች እንዳለ ያቁም ለሐዋርያት እንደተሰጣቸው። ነገር ግን እሱ አሁን እየተናገረ ያለው ቀጥታ ሄጄ ለምን አልገባም ነው። ቀጥታ ሄደን መግባት እንችላለን አለ መንግስተ ሰማያት። ካህናት የመፍታትና የማሰር ዳኝነት እንዳላቸው፣ በኃጢአት ላይ ዳኝነት እንዳላቸው ይሄን እንኳን መረዳት መቻል አለብህ። ሞጣ አንተ የፖለቲካ ሰው ነህ፣ ትልቅ ሰው ነህ። ቤተክርስቲያን ደግሞ በዚህ መልኩ አይደለም መንካት ያለብህ። ልትጠቅማትም ካሰብክ ደግሞ በዚህ መልኩ አይደለም። ካፍራሾች አንዱ በመሆን ካፍራሾች ጋር በመተባበር መሆን የለበትም እንዲህ አይነት ስራ የሚሰራው እና በዚህ መልኩ መጓዙ በጣም ከባድ ነው። ለኔው ማኛ ይሁን ዱዳቂዎች ዛሬ ነጠላ አድርገው ረስተው ጃዋድ እናውጅባታለን። ደንቆሮ ለስዕል ሰጋጅ ደንቆሮ ጴንጤ አይሰግድም አንተ ደንቆሮ እያሉ ሲያላግጡ ብለ ነበር። ዛሬ ጳጳሱ ነው ሲመጡ ለምንድነው ከድርን የምንቃወመው? አቡነ ማን የተባለ ያከድሩ አሁን እየቀዘነ ያለው ቀዘኑ አላቆመለትም። ሳውራስ ለምን እንቃወማለን? እነሆነ ማኛ እኮ መለኩሴ ነው ሀብተ ማርያም አቡነ ተብለው እኮ እዚህ እኮ ተሰየሙ። እዚህ ጋር እየተራረምን ለመሄድ ያክል ነው። በነገራችን ላይ ዮኒ ማኛም ሆነ ሞጣ ቀራኒዮ ለቤተክርስቲያን ምንም አይነት ጥቅም የላቸውም። ይሄን ማወቅ አለብን ሁላችንም። አሁን ዮኒ ማኛ ጳጳስ ሆኖ መጥቷል አለኩ አቡነ ተብሏል እያለኩ ነው። ሞጣ ቀራኒዮ ሀብተ ማርያም የክርስትና ስሙ ነው። ዮኒ ማኛ ሀብተ ማርያም ነኝ ብሏል የክርስትና ስሙ። ነገር ግን ያንን አይደለም ሞጣ ጭራሽ ምንኩስና እንደተሰጠው አድርጎ ነው ስለ ዮኒ ማኛ እየተናገረ ያለው። ቆቡን እንደ ባሻ ማን ነበር ባሻ የሚባል ማን ያሰፋ ተገኝ እንደሚባለው እና ዮኒ ማኛ የዛሬ ሳምንት አድርገው እንደሚመጡ ምክንያቱም ቢዝነሱ ተሟቸዋል እንዴ። ዘመርኩን በቀለ እኮ 1 ሚሊዮን ኮይን ማለት ምን መሰለ 32 አንበሳ ካወረደለት ደንቆራማ አማራ ምን ያደርጋል? በቃ በለው እኮ አሁን እኮ እነተርላ መላኩ መጡ ገቡበት። ክብሮን ከሚባል ወሸላ ጋር ቁጭ ብሎ ያታላቅ ሰው ነኝ የሚለው ውሸታም ሰውዬ ቁጭ ብሎ ሲወያያየን በቃ ወደ ቲክቶክ መንደር መጥተዋል፣ ወርደዋል ሰዎች። እኛ ነን ሳንወርድ እስካሁን ያለን። በአማራ ህዝብና በቤተክርስቲያን አሳበው የሚመጡ ሰዎች ብዙ ጊዜ ሀብት ነው የሚያካብቱት። በነገራችን ላይ ይሄን ሁሌም ማወቅ አለብን። በቤተክርስቲያን ብዙ ሰዎች ሀብታም አሁን የጥቅም ጉዳይም ያነጋግራቸው ያለው ዘመርኩን ሞጣ ቀራኒዮ እንግዲህ ዮኒ ማኛ ሌሎችም እየተፎካከሩ ያሉት እንግዲህ ለጥቅም ነው። በቅዳሴ ሰዓት ቲክቶክ ላይ ቁጭ የሚሉ ሰዎች አሉ አባቶች አለ ሞጣ ቀራኒዮ። እንግዲህ ያው ትልቁ ፈተና ገንዘብ እንደሆነ እናውቃለን። የኃጢአት ስር ነው ተብሏል ገንዘብና እነዚህ ሰዎች ምንም አይነት እንትን የላቸውም። ለቤተክርስቲያን ምንም አይነት አይዲያ የለውም፣ ሃይማኖት የላቸውም። እነዚህ ሰዎች ዮኒ ማኛም ብትሉት ሞጣ ቀራኒዮም ብትሉት ሃይማኖት የላቸውም፣ አያምኑበትም። በቤተክርስቲያን አያምኑም። በአባቶች ንስሐ አባት የመንፈሳዊ ህይወት የሚባል ነገር የለም በእነሱ ዘንድ። በቃ ካየኑ ከፍሬያቸው ታውቋቸዋላችሁና ከምናየው ነገር ነው መረዳት የምንችለው፣ ከሚናገሩት ነገር ነው መረዳት የምንችለው። ምን ያክል እንግዲህ ቤተክርስቲያንን ሞጣ ቀራኒዮ እንደሚያቆስላት ታኅሳስ 19 ዓመቱ ቅዱስ ገብርኤል ተከበረ ብሎ እኮ አረፋ ሲደፍቅ የነበረ ሰው ነው ሞጣ ቀራኒዮ።
ምናልባት ሞጣ ቀራኒዮን የምትደግፉ እኔ በፖለቲካው እኮ ደግፈዋለሁ እኔ ግን በእምነት ላይ የሚቀልዳቸው የሚናገራቸው ነገሮች እነሱ ናቸው ማንስማማ ብዙ ሰዎች እንደምትናደዱ አውቃለሁ ሊከፋችሁ ይችላል ግን ያው ይሄን ደግሞ ማስተካከል ትልልቅ ሰው አይሳሳትም ማለት አንችልም ይሳሳታል ስተቱን ደግሞ በርግጥ አይቀበልም ሞጣ ቀራኒዮ ስተቶችን አይቀበልም ስለዚህ እንደነዚህ አይነት ስተቶች ሲሰሩ መከራከር መቻል አለብን ሰሞኑን የከፈልነው ለሃይማኖት የተከፈለ በርካታ መስዋዕትነት አለ ብዙዎች ህይወታቸውን አጥተዋል ስለዚህ በዚህ ጉዳይ ላይ ምንድነው ሞጣ ቀራኒዮ ቤተክርስቲያን ትከፈል ሲል ነበርኩ መከፈል አለባት ቤተክርስቲያን ችግሩን ነው እንጂ መናገር ያለብን ጭራሽ እሳት የሚለኩሱትን ሰዎች እያገዝን መሆን የለበትም ጉዟችን ከዚህ አንፃር መስተካከል አለበት ተዋህዶ ማለት 44 ጠንቋይ የምታመልክ የግብጽ ባሪያ ናት ዮሐንስ ዘመን ጊዜ ጀምሮ እያጋደመች ስታረድ የመጣችው ተዋህዶ ናት ከመንግስት ጋር ቂጥ እየላሰች ህዝባችን የምታስጨፈጭፍ ተዋህዶ ናት ቆሻሽነት ስነ ምግባር የሌላችሁ እንግዲህ ዮኒ ማኛ አንድ ሃይማኖትን በመቀየር ነው የምናውቀው ኦርቶዶክስ ነበር ሙስሊም ሆነ ጴንጤ ሆነ ተመልሶ ኦርቶዶክስ ሆነ እነዚህን ሂደቶች እንኳን ሲያልፍ ይሄ ሰውዬ እንጂ መንፈሳዊ የንስሐ አባት እንኳን የለውም አንድ ሰው እኮ ከሃይማኖት ወጥቶ ሲመለስ እኮ ቄደር ጥምቀት ያስፈልገዋል የቄደር ጥምቀት ስርዓት አላት እኮ ቤተክርስቲያን እነዛን ነገሮች ሁሉ እኮ አላለፈባቸውም ይሄ ሰውዬ ይሄ ከዚህ በፊት የተናገረው ቪዲዮ እንትን ነው እና ይሄ እንደዚህ ይሄ እኮ ከባድ እንትን ነው ከባድ ኃጢአት ነው ቅዱሳንን የተሳደበው ቅዱሳን መላእክትን ነው ጻድቃን ሰማዕታትን እኮ የተሳደበው 44 እንትን ምናምን እያለ የተሳደበው እኮ እንደቀላል ነገር የሚታይ አይደለም በእነዚህ እንትኖች እንኳን ሲያልፍ ዛሬ ደግሞ ወጥቶ ለኦርቶዶክስ ተከራካሪ ነኝ ማለቱ መከራከሩ ጥሩ ነው ይሁን ግን ደግሞ የራሳችንም ስተቶች ማረም አለብን በቃ የሰዎችን ጥፋት አይደለም ሁሌ ማየት ያለብን ራሳችንን ማየት አለብን አንዳንድ ጊዜ በእኛ የደበቅናቸው ነገሮች እኮ ነገ እግዚአብሔር ያወጣቸዋል እኮ እንዲሁ ደባብሰን ቅድም እንደተናገርኩት በብልጠት ወደ መንግስተ ሰማያት መግባት ስለማይቻል እንደዚህ ደብቀን ብዙ ጊዜ እንደዚህ ወተን በቃኛ በመመጻደቅ አይደለም ብዙ ጊዜ እኮ መኖር ያለብን መመጻደቅ አይደለም በትቢት በድፍረት ነው እኮ የሚለው ጻድቃንን የሚናገር አንደበት ዲዳ ይሁን እኮ ነው መዝሙረኛው ዳዊት ነው አስባችሁታል በድፍረትና በትቢት በጻድቃን ላይ የሚናገሩ አንደበቶች ዲዳ ይሁኑ ጻድቃንን የሚሳደቡ ዝቅ የሚያደርጉ የጻድቃን መታሰቢያ ለበረከት ነው ብሏል አሁን የተናገረው ዮኒ ማኛ ቅዱሳን መላእክትን ጻድቃን ሰማዕታትን መሳደቡ ከባድ ኃጢአት እንደሆነ ማወቅ አለብን ጭራሽ ታሪክ እንደሚያውቅሰው ያለበት ዘፋኝ ያለበት ጠንቋይ ያለበት ደብተራ ያለበት ስንት ብልግና ያለበት ከቄሱ ፈጣሪን የማይፈሩ በጣም ዘግናኝ ፍጡር ማለት የተዋህዶ ልጆች ነው እየነገርኩ ነው የተዋህዶ ልጅ ነው አላስተማሯቻችሁ ምን ቅራቅንቦ ዘበናችሁ ምናምን አስተምር በሉት ዶማ እንግዲህ ያስቡት በጣም ከባድ ነው ብዙ ጊዜ የሚታየን የሰው ጥፋት ነው አያችሁ እከሌ ያጠፋ እከሌ በደለ የሰዎችን ጥፋት የራሳችን ጥፋት ግን አይታየንም ዛሬ ግን በሀገሪቱ ለሚመጣው ጥፋት እንኳን ይሄን እጅ ያለበት አንልም እከሌ ነው መንግስት ላይ አንዳንድ እንጠቋቁማለን ግን ራሳችንን ሁላችንም አናጸዳም ራሳችንን ማየት አለብን ነው እንደዚህ አይነት ትዕቢትና ስድብ ቻለቀ እንግዲህ ይሄ የቆየ ቪዲዮ ነው ዮኒ ማኛ የተናገረ አሁን ላይ እንግዲህ ያለበት ደረጃም አሁን ላይም ሚዛናዊ የሆነ እንትን የለውም በባለፈው በፕሮቴስታንቱ ዮናታን አክሊሉ ባነሱት የገድላትና ድርሳናት ጥያቄ ላይ ወጥቷል ሲከራከር ነበረ ከነ ፓስተር ኤርሚያስ እና በሚናገሩት ነገር ላይ ተባባሪ ሆኖ ነበር አንድ ጊዜ ስለ ገድላት ድርሳናት ላይ በሚነገረው ነገር እነዛ ለማሳመን ጭራሽ ከነሱ ጋር ማበር ጀምሮ ነበር ግን የኛ ልጆች ያው ህብረት ስለነበረ በጊዜው ከዛው ወጥቶ መጨረሻ ላይ ከዮናታን ጋር እስከ መጣላት ደረጃ ደርሰዋልና
አንዳንድ ጊዜ መሰረታዊ የሆነ እውቀት ሊኖረን ይገባል። መከራከር ወይም ደግሞ ሚዲያ ላይ ወጥተን ስንናገር መሰረታዊ የሆነ ቢያንስ ለምንጠይቀው ጥያቄ መልስ መስጠት መቻል አለብን። ስለዚህ በዚህ አንጻር በዚህ አካሄድ ነው እንጂ መሄድ ያለብን እንደ ሞጣ ቀራኒዮ እንደ ዮኒ ማኛ ወይም ደግሞ ሃይማኖታቸው እንደ ልብስ ከሚቀያይሩ ሰዎች ጋር አንድ እንትን ልንል አይገባም ማለት ነው። ጉራጌ ይነግድ፣ ኦሮሞ ከብት ያግድ፣ ሌላ ውስጥ ምን አገባው ነው እንደዚህ ይባላል። አሁን እንግዲህ ያው ይቅርታ አድርጉልኝና ጉራጌ ይነግድ፣ ኦሮሞ ከብት ያግድ፣ እነዚህ አባቶች ያው ለኛም አባቶቻችን ናቸው። አሁን ባለው ወቅታዊ ሁኔታ ከቤተ ክርስቲያን አፈንግጠዋል። የራሳቸውን መንገድ የራሳቸውን አካሄድ መርጠዋል። ያው ከሃይማኖት ይልቅ ዘረኝነት በልጦብናል ብሎ ትክክለኛ ዓላማውም ደግሞ አገልግሎትን አይደለም። እግዚአብሔር በዚህ መንገድ ይደሰታል ወይ ሌላ ጥያቄ ነው። ክርስቶስ ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ነው ያለው ለአሕዛብ ሁሉ። ግን በዚህ እያዳላችሁ በዚህ እየሄዳችሁ አላለም። ግን እና እስኪ ያለው ነገር እንደዚህ እየተባለ ነው ያለው። ሌላ ብዙ አጸያፊ የሆኑ ነገሮች አሉ በኢትዮጵያ ውስጥ። እንደነዚህ አይነት ቃላቶችን ከነሱ ማውጣት አይጠበቅም። ምክንያቱም ይሄ የማጣላት የማጋጨት ነው። ይሄን ማለት እንግዲህ አመጽ መንዛት ነው። ጉራጌ ነግድ፣ ኦሮሞ ከብት ያግድ ቢባልም እንኳን የሚሉ ሰዎችም እንኳን ቢኖሩ አደባባይ ላይ ተወጥቶ ይሄ ነገር መነገር የለበትም። ከአባቶች አይጠበቅም። ይሄ ስጋዊ ስሜት እንጂ መንፈሳዊነት አይመለክትም። ያን ሁሉ መናገር አንችልም። በእውነት በጣም አስቸጋሪ ነው እና እኛም እሺ ብንል በየአቅጣጫው ሁሉም በየዞኑ በየምኑ ራሱን በራሱ ይሄዳል። አሁን ወለጋ ያለውም በወለጋ ራሱን ችሎ ሊኖር ይችላል። ሌላ አካባቢ ያለውም በራሱ ራሱን አደራጅቶ ሊኖር ይችላል። አባሳውስ ጥያቄ ልጠይቅዎት እስቲ። ሹመት ነው እንዴ? እናንተ ግብ ሹመት ለምንድን ነው የሚሆነው? እናንተ ግብ እኮ ፍቅር ነው። እናንተ ግብ ይቅርታ ነው። እናንተ ግብ ክርስቶስን መምሰል ነው። እኔ እርሶን አባቴ ብዬ የምጠራዎት ለይቅርታ ያለዎትን ልብ ለመተው ያለዎትን ልብ አይቼ ነው የምተወው። የኢትዮጵያን ሕዝብ እኔ በጣም እዚህ ጋር የተረዳሁት ነገር ምን አለ መሰላችሁ? ከነዚህ እኛ በቃ የሞትነን ብሎ ለዓለም መሞት ማለት ነው እንግዲህ እዚህ ደረጃ ላይ መድረስ ለመንጋው ማሰብ ከዓለም ከስጋ ሐሳብ መለየት ነው። ዘረኝነትን ማውገዝ ነው። ትውልዱን አንድ ማድረግ ነፍሳትን ለመንግስተ ሰማያት እንዲበቁ በቃ እረኞች ናቸው። ለመንጋው ተጠንቀቁ እንደተባሉ እንግዲህ በዚህ ደረጃ ደርሰው ዘረኝነት ሲቀድማቸው ወይም ደግሞ ፍቅረ ነው የምንለው የገንዘብ መውደድነት በዚህ መልኩ አባቶችን ሲያጠቃቸው በጣም ነው የሚያሳዝነው። አሁን ከነዚህ ከነ አባ ሳዊሮስ ይልቅ ጠቅላይ ሚኒስትሩ በጣም የተሻለ ሐሳብ እያነሱ ሲናገሩ በጣም ነው እኔ የገረመኝ። ይሄ ሐሳብ ከአባቶች ነው መጠበቅ ያለበት እንጂ ከጠቅላይ ሚኒስትሩ አይደለም። እናንተ ለዓለም የሞታችሁ እኮ ናችሁ። ለህዝቡ ነው መጠንቀቅ ያለባችሁ። ሹመት ነው የያዛችሁት። ጭራሽ ደግሞ የቁልቢ ገብርኤል ጥቅማ ጥቅም ላይ ነው በቃ የተመሰረተ ነገር እኮ። የቋንቋ ጥያቄ አይደለም። እዛ ሄደው እንኳን በቋንቋ እኮ እየሰበኩ አይደል። አንዱማ ግራ ገብቶ ጭራሽ በአረብኛ እንትን ሲል ነበረ። የቋንቋ ጥያቄ አይደለም፣ የዘረኝነት ጥያቄ ነው። እንደው እግዚአብሔር ፈተና ነው የምንለው፣ በጣም ትልቅ ፈተና ነው። በዚህ ደረጃ አባቶች እንትን ብለው ሳይኔ በጣም አዝናለሁ። እንደዚህ ከሆነ ሌላውስ መንጋውስ ምንድነው የሚያስበው? ምእመኑስ ማን ነው የሚከተለው? ማን ነው የሚያምነው? በእርግጥ አሉን አባቶች። አሁን እና አባ ሳዊሮስ ያው ይሄን ስላሉን እንጂ በጣም ጥሩ አባቶች አሉን። እኛ ግን ደግሞ ከና አባ ሳዊሮስም ከነዚህም ደግሞ እንደዚህ አይነት ነገር ስለማንጠብቅ ነው የምናዝነው። ምክንያቱም ያው ትልልቆይ ስለሆኑ ትልቅ አባቶች ናቸው ብፁዓን። እንግዲህ አስቡት እና የቤተ ክርስቲያን ሁሌ ፈተና የውስጥ ፈተና ምን ያክል እንግዲህ ከባድ እንደሆነ አስቡት። በስማ እናንተን ከማዳመጥ የሚሮጥ በሬ ብደገፍ የሰማው ይሄን ሰው ያለውን ጉድ ሰማሁት እና አልገረመህም? ምሳሌ የኢትዮጵያን ሕዝብ ከምሰማ የሚሮጥ በሬ ብደገፍ ይሻለኛል ነው እኮ ያለው። አዳ እንግዲህ ሰው ቤተሰቡን ነው የሚገደፈው ቤተሰቡን ነው የሚገደፈው። ተመልሶልኛል። የልጅ ያሬድ በጣም እንግዲህ ትዕቢተኛ ነው፣ በጣም ጽንፈኛ። እንግዲህ ያው ብዙ ጊዜ ያው በሱ ላይ ቪዲዮ ሰርተንበታል። ብዙም እንትን ማለት አያስፈልግም። እንዴ አንተ ውሻ መሽና ክልክል ነው ተብሎ ተጽፎልህ እንዴ?
ውሻ ያነባል እንዴ? በጣም የሚገርም መልስ ነው የመለሰለት። እና የቻናል ቤተሰቦች እንግዲህ ይህን ይመስላል የዛሬው ቪዲዮ። ሀሳብ አስተያየታችሁን ኮሜንት ላይ ልጽፉልኝ ትችላላችሁ። ማስተካከል ካለበትም አርማለሁ። መቼም ሰው ፍጹም አይደለም፣ ይሳሳታል። ስህተቶችን ደግሞ ማረም የምችለው ከእናንተ ጋር አስተያየት ስትሰጡኝ ነው። በተረፈ ቪዲዮውን ላይክ እናድርገው፣ ሼር ብናደርገውም ደግሞ የተሻለ ነው። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።